አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ በስደት ዓለም ላይ የምትገኙ እህቶቼ ወንድሞቼ በያላችሁበት ያለ ሰላም ዝነቱ እንዳይላችሁ። ዛሬ እንግዲህ እስኪ ያለሁበት ቦታ ላይ ትንሽ ጎብኘት ላስደረጋችሁ ብዬ ነው ያለሁት። ጆርደን ነው እንግዲህ ከተማው እንግዲህ አንድ ላይ ሁሉም ባይለይም እኔ አሁን 11ኛ ፎቅ ላይ ሆኜ እየቀረጽኩላችሁ ነው ያለሁት ማለት ነው። ከተማው እንግዲህ ይህን ይመስላል። ጆርደን ከተማ በእርግጥ ያኔ እንደዚህ የምታረካ ፎቅ የላትም ቢሆን መቼም በሚለው የዛ መስጂዱ ደስ ሲል ማለት ነው። እና ያው እንግዲህ ትንሽ እስኪ ላስጎብኛችሁ። ሰፈሩ ይለያያል። ቅድም ላይ የተቀረጸው ቪዲዮ እዛ አካባቢ እንትን ናቸው በጎች ዛፍ ሲበሉ ነበር ማለት ነው። ታች አህያ፣ በግ፣ ፍየል፣ ውሻ ዘበኛቸው ይዘው ማለት ነው። እና እንዴት ናችሁልኝ? እስኪ ሁላችሁም ከየት ነው እስኪ የምታዩ ማለት ነው? ከየት ነው እስኪ አዳዲስ አይዲያዎች ምን ይዤ ልቅረብ? እንደዚህ አጫጭር ቪዲዮዎች በእነሱ ላይ ልቀጥል ወይስ እንዴት ነው? በእርግጥ እኔ ምንም እንግዲህ ዩቱብ ላይ ሰርቼ ትልቅ ደረጃ ደርሼ ገንዘብ ይገኝበታል ወይ ምንም ሳይሆን ብቻ አይደለም ስጀመር አገኝበታለሁ ብዬም ተስፋ ያለኝም ቢሆንም ግን እስኪ እናንተ ኮመንት፣ ሼር በሰማችሁ ቁጥር አጅር እንዲያገኝበት በማለት ነው። እኔ ያው አከፋፈቱ እንግዲህ ትክክል የሆነ አይሆን አላውቅም። ብዙ ለፍቼ ተከፍቷል። እንግዲህ ዝሮ የሚስተካከሉ ነገሮች ከአንዳንድ ቪዲዮዎች እያየሁኝ ከፍቻለሁ። እንግዲህ እስኪ ኢንሻአላህ ላይቭ ደግሞ ትናንትና ላይ ላይቭ ለመግባት እንትን ሲባል የጠየቀኝ ነገር አለ። ለ24 ሰዓት ጠብቄ ተብዬ ሜሴጅ ምናምን ልከውልኛል። እስኪ ኢንሻአላህ እንግዲህ ከሰራ አዳዲስ አይዲያዎችን ይዘን እንወያያለን ማለት ነው። ስለ ራሳችን፣ ስለ ሃይማኖታችን፣ ስለ ሀገራችን ሀገር ገብተን መስራት ያለብን በቅርብ የምትገቡ ልጆች ምን ይዘን መግባት እንዳለብን ወይም እዚህ ሁነን ራሳችን እንዴት ነው ጠብቀን መስራት ያለብን፣ እንዴት ነው ጠዋት ውሏችን መጀመሪያ ያለብን ለማለት ነው። ያው ውሏችን በነገራችን በብስጭት እንደጀምሩት ወላሂ በብስጭት ያኢላሂ አንዳንድ ነገሮች አሉ በጣም የሚያናድዱ። እኔ ምናልባት አሁን ሰዓት ረፍዶብኛል፣ አርሜ ሳይጮህ ቀርቶ ሰዓት ረፍዶብኝ ስነሳ ያ አላህ ስራው ሲሄድ ብታው ማለት ነው። ወላሂ ጠዋት ተነስታችሁ ልምን ደግሞ ጽዳቱ አፈጣጠኑ ማለት ነው። በማን ቀን እኮ በቃ ነሻጣ ኑሯችሁ ተነስታችሁ ራሱ ስራው እንደዛ ሄድም ማለት ነው። እና ስራችን በብስጭት እንዳትጀምሩት ማለት ነው። ሁለተኛ ደግሞ ራሳችሁን ጠብቁ። ራሳችሁን በማይጎዳ መልኩ ስራም ስትሰሩ አሁን ላይ እኔ እየተሰማኝ ያለው ድካምና እንትን የበፊት መካሪ ማጣት ነው። እና ያው እንግዲህ ሁላችሁም አዲስ ለምትመጡትም አሁን በፊትም የከረማችሁ ታውታላችሁ፣ ደክሟችኋል፣ ሰልችቷችኋል። ኢንሻአላህ ይሄ ባለበት እንደ ነገሮቹ ባሉበት አይቆሙም። ኢንሻአላህ ባላ ፈቃድ ሁሉም ነገር ይስተካከላል። ባላ ፈቃድ ነገሮቹ ይቀየራሉ ማለት ነው። እንደዚህ ተሆኖ አይቀጥልም። ምንም ነገር ቢሆን ባለበት አይቀጥልም። እኛም እድሜያችን ሲሄድ ጉልበታችን እየቀነሰ ሲሄድ እና በስደት ላይ ያላችሁ ደግሞ ብዙ አመት ተቀምጣያች መሆድ የበኒ ይታያችኋል። ላይ መጨረሻው ራሳናት እኛውን እንግዲህ እንትን ነው እና ሄዳችሁ ውለዱ። ቤት ብቻ ልጅ አይሆንም። ቢያንስ ስንሞት እንኳ ዱዓን የሚያደርግልን ልጅ ያስፈልገናል ማለት ነው። እና ሄዳችሁ ውለዱ። ልጅ ያላችሁ ደግሞ ልጆቻችሁ ፍቅራችሁ በፍቅራችሁ እያዩ እንዲያድጉ ጊዜ ሳትፈጁ እንግዲህ ሰራ አድርጋችሁ። በእርግጥ ያው ገንዘብ አይታይ እንትን አይልም። ያሁን ያለበት ገንዘብ እና በፊት ያለው ገንዘብ አሁን ምንም አይሰራም። 10 ሺህ ብር ድሮ እንደ 100 ሺህ ብር ነበረ የዛሬ 4 አመት 5 አመት። አሁን ላይ ግን 10 ሺህ ብር እንደ 100 ብር ተቆጥራለች ማለት ነው። ስለዚህ እንግዲህ አላህ በረካ ያድርግልን። ሀገረ ሰላም ከሆነ ማንም ጦሙን አያድርም ማለት ነው። እና ሀገራችንም አላህ ሰላም ያደርግልን። ሰላም ባለንበት ይጠብቀን፣ አላህ ይጠብቀን። እና ሁላችሁም አይዟችሁ፣ አብሽሩ፣ ጠንክሩ። አንድ ቀን ያልፋል። አንድ ቀን ሁሉ ነገር ተቀይሮላችሁ ብቻችሁን አላህዬ እኮ እንደዛ አደረክልኝ እያላችሁ የምታለቅሱበት የደስታ እንባ የምታለቅሱበትን
ርዝቅ ላይ ይሰጠናል ኢንሻአላህ። ሁሉም ነገሮች ይቀየራሉ ማለት ነው። ሁሉም ነገር ይሳካል። እናንተ ብቻ ትዕግስትና ሰብር ይኖረን ማለት ነው። እና እንግዲህ እናንተ ይህን ስሪ እያላችሁ ኮመንት ላይ እንትን በሉኝ። በእርግጥ አዲስ ነኝ። እስኪ በየእንትን አሁን ላይ ደግሞ ኡስታዞቹ ትናንትና ኒካ ያላሰሩ ሴት አንድ ወንድና አንድ ሴት መጥተው እዛ እየተነካኩ እኛ ቪዲዮቸውን ስና ላይክ ምናምን ስናደርግላቸው እኛ ስናያቸው የወንጀሉ ተካፋይ እንደሆን ኡስታዞች አስጠንቅቀዋል። እንግዲህ ያልሰማችሁ ማለት ነው። ስለዚህ ራሳችንን ወንጀል አላነሰንም ማለት ነው። የሰው ወንጀል የምንሰበስብበት የራሳችን ወንጀል ይበቃናል ማለት ነው። እና ያው ሁላችንም ከሀራም ነገር አላህ ይቆጥበን ማለት ነው። አላህ ይጠብቀን። በዛ ነው እላችኋለሁ። ሰላማችሁ ብዝዝት ይበል። ብዙ አወራኋችሁ። እንግዲህ ከተማውም እንግዲህ በዚህ ነው። ያው ገና እኔ አሁን ማታ እጓዝበታለሁ ማለት ነው። እዚህ አይደለም የምኖረው፣ ዝም ብዬ ነው መጣሁት ማለት ነው። ራሱ አሁን እየወጣች ነው። አሁን ፀሐይ ሳትገባ ብዬ ነው ምሳ እየበላሁ ነበረ። ግን እና ሰላማችሁ ብዝዝት ይበል ውዶቼ፣ አብሽሩ፣ ጠንክሩ። በረንዳ ነው በነገራችን ላይ